ሄሎ ያቡ እማዬ እንዴት ዋልክ? ደህና ነኝ። የት ነህ? ይህ ቢስራ ቦታ። እሺ ሄሎ እሺ፣ እራት እንበላለን አብረንና መኪና ቅድም ነው ይወሰደኛል። እራት አብረን ነው የምንበላው። ቅድም የሆነ ነው የወሰደኝ መኪና አለ። መጥቶ ይወስዳል። በቃ ስራ ቦታ ጠብቀኝ። እሺ እሺ Dinner. then Yes. Salam? then Dinner. then عرف ማሚ የታለች እያልክ ነው? እስቲ አንተ ስለ እናትህ ትንሽ ነገር በለኝ። እናቴ ለኔ በጣም ብዙ ነገር ነው ያለችኝ። በጣም ብዙ ከምነግርህ በላይ በጣም ተሰቃይታ በጣም ብዙ ነገር አታመልኳን እንደጥቅ ለኔ ብላ ራሷን ጥላ ነበር ስትኖር ነበር። አሁን እኔ የምፈልገው ቢያንስ እንኳን ለሷ ትንሽ ነገር እንኳን አቅም ኖረኝ አድርጌ በቃ ለሷ ትንሽ ነገር እንኳን ይሄን ከዚህ ስራ የምትገላገልበት ነው የምፈልገው። ያንን ለማድረግ ነው ይውላ ስለሷ ያለን ፍቅር በኋላ እንድታየው ንገራት። ስለ እናቴ በጣም በቃ እኔ ምንም የምገልጸው የምችለው ነገር የለም። የእሷን ህይወት ማስተካከል ነው አድርጌ የምፈልገው። ትምህርት ላይ እንዴት ነው? አሪፍ ነው። ምን ትወዳለህ ከትምህርት? ማትስና ሳይንስ። ማትስና ሳይንስ። ስታድግ ምንድን ነው የምትሆነው? ሳይንቲስት። ሳይንቲስት። ከእናትህ ጋር ካሳለፍካቸው ቆንጆ ጊዜዎች አስታውሰኝ። ለበዓል ጊዜ ሲመጣ በስራ ነው እሱን የምናሳልፈው። ግን የስራው ካታ ምን አንዳንዴም እረፍት ከበዓል በኋላ እረፍት አለ። እሱን የሱ ደስ ይላል። ቤት ውስጥስ ምን ትሰራለህ? ቤት ውስጥ ቤቱን አሁን እሷ ቀን ስለማይመቻት ወደ ቤትም ለመመለስ ምግብም ምናምን ቤቱን አጽድቼ እቃዎቹን አጣጥቤ ምናምን እጠብቃታለሁ። ምግብ መስራት መስራትም እችላለሁ። ትችላለህ? ምን ትሰራለህ? ለምሳሌ እንደ ሽሮ፣ እንቁላል። ሽሮ ቀላል ነው ላንተ? ስንት አማካሪ አስቀምጬ መሰለህ ሽሮ የምሰራው? ይህን ፕሮግራም አይተኸው ታውቃለህ? ቲቪ ስለሌለ ብዙ ጊዜ አልከታተልም። ድንገት ዘመድ ጋር ምናምን ሲሄድ እንደዛ ነው ማለት። አይተኸው ታውቃለህ? ግን አንዳንዴ አይተኸው ታውቃለህ? ፕሮግራሙ እሑድን በኢቢኤስ ላይ የሚተላለፍ ፕሮግራም ነው። ከውበት በላይ ይሰኛል። የሚሰሩ ሰዎችን ለማበረታታት ቆንጆ ቀን እንዲውሉ እረፍት እንዲያደርጉ የምናደርግበት ፕሮግራማችን ነው። ዛሬ ደግሞ ከእናትህ ጋር ቆንጆ ቀን ነበር። እስኪ እሷ እንዴት ወደዋለች አልወደደችው የሚለውን ትነግረናለች። የታለች? እና እንቀበላ።
ደግሞ ማጠፍ ትፈልጋለህ? ደግሞ ማጠፍ ትፈልጋለህ? ጠፍ ቀንሽን አጫውቻ አንቺ። ቀኔ በጣም አሪፍ ነበር። በጣም ደስ የሚል ቆንጆ ብሎ ነው የወርኩት። በጣም ነው ደስ ያለው። ከዚህ በላይ ሁሌ እንደዚህ እንድትሆን ነው የምፈልገው። ሁልጊዜ እረፍት አድርጋ በቃ ሁሌ እንደዚህ ሆነ እንዳያት ነው የምፈልገው። አሁን ትደርስላታለህ። ቃል ያንሰኛል። ምን እንደምል ምን ከብዳል። አንዳንዴ እንደዚህ በቃ ወጥተህ ዳገት ወጥተህ እንደዚህ ስታይ ይከብዳል፣ ለመግለጽ ይከብዳል። አንዳንዴ የሆነ በቃ ራስን ጠንክረህ በጥንካሬ ውስጥ ተስፋ ሲኖር በተስፋ ላይ ደግሞ ስትገኝ ቃል ያንሳል። በጣም አመሰግናለሁ። በጣም ከልቤ አመሰግናችሁ። ቃል እውነት መግለጽ ያቅተኛል። እንደዚህ አልጠበኩም። እግዚአብሔር ይስጥልኝ። እዚህ ያቆያችሁ። በጣም ደስ ያለኝ ምንድን ነው እንደዚህ በስስት የሚያይሽ የሚወድሽ እንደዚህ አይነት ጀግና ልጅ ደግሞ ስላደረሽ በጣም ደስ ብሎኛል። አይደለ ለፍተሽም ደግሞ ለፍተህም ውጤቱን አንዳንዴ እንደዚሁም ደስ ይላል። በርታለን። እሺ እንግዲህ ከዚህ ውጭ ደግሞ ኢቢኤስ ቴሌቪዥን ለአንዳንድ ነገር የሚያግዝሽን ገንዘብ ያበረክትልሻል። በርችልን። መልካሙን ሁሉ እንመኝልሻለን። በጣም ነው የማመሰግነው። በርችልን። እሺ ጀግናው የምትለኝ ነገር አለ? አሁን ቅድም የገለጽክልኝን ለእናት ያለን ፍቅር አሁን ነገራት። ለእናት ከዚህም በላይ ነው ማድረግ የምፈልገው። እንደዚህ ሆነ እንኳን አይበቃትም። እሱ በጣም ያንስባት። ለከፈለችልኝ ዋጋ ይሄ ያንስ። ከዚህም በላይ ነው ማድረግ የምፈልገው። የሆነ ነገር እንኳን በቃ የራሴን እንኳን ነገር እሷን ማሳርፍበት ነገር ለእኔም ይህን የመሰለ ፍቅር ማየቴ መታደል ነው። አመሰግናቸዋለሁ። ለዛ ነው ቅድም እድለኛ ነኝ ያልኩ። እናት በቃ የሆነ ሰርተ ምን ነገር መጥፎ ህይወት ውስጥ ኖረ አትበለው ፍሬው ስትበለው ደስ ይላል። ቃኔ እድለኛ ነኝ ያልኩት ምክንያቱም እናት አባት እኔ ከልጅነት ጀምሮ የእናት አባት ፍቅር አላውቅም፣ የቤተሰብ ፍቅር አላውቅም። የእህት ወንድም ታላቄ ነው ይሄን አርግልኝ የሚለው ነገር የለኝም። ግን እግዚአብሔር ሙሉ ነገር የሰጠኝ እናትም አባት። ስለዚህ እግዚአብሔር አልበደለኝም፣ ክሶኛል ብዬ ምንም አይነት መከራ ባይበት ምንም አይነት ነገር ብገፋበት በቃ ጥፋ ጉበት ክሶኛል ብዬ ነው የማስበው። ስለዚህ እድለኛ ነኝ ብዬ ነው የማስበው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ውድ ቤተሰቦች የኔ እንቁዎች እንዴት ናችሁ? ደህና ናችሁ ወይ? እኔ አላህ አልሐምዱሊላህ ወላሂ ፍዝዝና ያልኩት ይሄን ቪዲዮ እያየሁ ማለት ነው። እና እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ብቻ መታደል ነው በዚህ እድሜው እሱም ለእናቱ ማሰቡ። እንደምታዩት ቪዲዮ በጣም አሳዛኝ ቪዲዮ ነው። እና ውዶች ቪዲዮውን እያቆምኩ እያስጀመርኩ ነው። በቃ ሰዎች እየጠሩ ማለት ነው። እና በጣም ነው ያሳዘነኝ፣ በጣም ከሚባለው በላይ ልጁ ያሳዝነኛል። እሷ ግን መታደል ነው እንደዚህ አይነት ልጅ ልፋቷ ፍሬ አፍርቶ ይሄን ሁሉ ዋጋ ከፍላ እንጃ አላውቅም። ረጅም ቪዲዮ ነው እና ቪዲዮውን ጨርሼ ባሳየሽው በጣም ገራሚ እንትን ነው። ግን ይሄን ሁሉ ዋጋ ከፍላ ልጇ ፍሬውን ሲያገኘው ሰው ለፍቶ
ያፈራውን ሲያገኝ በጣም ያስደስታል ማለት ነው። በጣም ከሚባለው በላይ እና በዚህ ቪዲዮ ደግሞ ሲያምር ቢስሚላህ ያሳድገው። እሷንም አላህ ቁም ነገር የምታደርስ አላህ ያርጋል። ሌላ ምንም አይባልም። እንዲሁም የቢዮሶች ማሻአላህ ተባረካላህ ብቻ አላህ ይጨምርላችኋል፣ ያስደስታችሁ ማለት ነው። በተረፈ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ብዙ ማውራት እፈልጋለሁ። እንደምታዩት ፊቴ ላይ ድካም ነው የሚታየው። በጣም ደክሞኛል ከሚባለው በላይ ወላሂ በጣም ደክሞኛል። ወገቤን ቅጥቅጥ ነው ያለውና በዛ ላይ እያቆምኩ እያስጀመርኩ ነው። በሰዎች በጣም አስቸጋሪዎች ናቸው። 10 ነው የሚጣሩት በደቂቃ ውስጥ። ለዛ ነው ውዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምር አሪፍ ኮሜንትን ጻፉ እና እላችኋለሁ። ባይ ባይ። በቀጣይ ቪዲዮ ተመልሼ እስከምመጣ ወዳችኋለሁ።